አንዳንዳችሁ የምር ልጅቷ ዝርያ በቃ ፈታ ያለች ናት። እኔ አሁን አንዳንድ ጊዜ ነው የማያት እዚህ እንትን ላይ ወይ ሀቡ ቤት ትዘፍናለች፣ ትጫወታለች በራሷ ዓለም በቃ ታውቂያለሽ፣ በራሷ ዓለም የምትኖር ሺ ዶን ኬር በቃ ከባሏ ጋር ምናምን። እንደውም አንዳንዶቹ እንደዚህ ሙስሊም ሆነሽ ምናምን ተገላልጠሽ ይሏታል። በቃ ምንም ነው የማይመስላል ልጅቷ። አሁን ግን ታውቂያለሽ እኔ ራሱ የተቆረጠ ይቺ በጣም እኮ ከባድ ነው። አይምሮ ላይ ራሱ እንደዚህ አይነት ነገር መጣል፣ እንደዚህ ልጆችን ጄጅ ማድረግ፣ እንዳትሰሪ ኮንፊውዝድ ማድረግ፣ እንዳትለወጭ። እንግዲህ አስቢ አሁን ራሷ የራሷን ሂውማን ቤር ከፍታ ምናምን ኢትዮጵያ ሄዳ ቻይና ምናምን ነው መሰለኝ ሳ በቅርቡ ትሄዳለች። ባለኛ ናት። አስቢ ይህን ያህል ደረጃ የሚሄዱት ርቀት ለምንድን ነው? ሰው ለምንድን ነው ሲለወጥ የማይወደው? ሀበሻው እኛ ዝርያ እዚህ አረብ ሀገር ያለን ልጆች በጣም ብዙ ዋጋ ከፍለን ነው እዚህ የደረስ ነው። በጣም ብዙ ዋጋ ከሰው ቤት ተቀጥቅጠን ዛሬ እግዚአብሔር ይመስገን ሀበሻው እየጠነከረ የራሱ ሱቅ፣ የራሱ ሆቴል፣ የራሱ ብዙ ነገር እያለው ነው። ያ ማለት ደግሞ ምንድነው? ለውጥን ነው የሚያሳየው። ይሄ ሀበሻ እየተለወጠ ሲመጣ ለምንድን ነው እራሱ ሀበሻ ይህን ያህል ግፍ የሚሰራበት? የሌላው ሀገር እንኳን እኮ እኛን አስማምቶ እያኖረን ነው። በርቱ ጠንክሩ ብሎ እኮ ሰፖርት እያደረገን ነው፣ እየሰራን ነው። ግን ለምንድን ነው እንደዚህ የሚያደርጉ? አንደኛ እንደምታዩ በደላላ ይመጣሉ፣ ይሞታሉ። በየሰው ቤት ይቀጠቀጣሉ፣ ይሞታሉ። በራሱ በአበሻቸው ብራቸው ይዘረፋል። ብዙ ከዛ ያንን ሁሉ ወጥተው ደግሞ ራሳቸውን ችለው ሱቅ ከፍተው ምናምን ሲንቀሳቀሱ እንደዚህ ቅስማቸውን ይሰብሯቸዋል። ይህ በጣም ብልግና ነው። አገርላችንም ላይ ብንሄድ እያንዳንዶቹ ቲክታክ ላይ ያሉትን አሳይሻለሁ። ራሄል ሲኒው ላይ አድርጋው ነው የምትመጣው። ሲኒው ላይ ይቀመጣል። ግን የሳ ልጅ የፈን አይደለ እንዲህ በማርያም ግን ኧረ የምንፈን እንዴ እቺ ደግሞ ምሯን ነው የምጠነቁለው አሉ። ያውልሽ ከጀርባዋ ስንት እንደሰቀለች ገኒ ደግሞ አይሹ። ይሄ ጎግል ላይ ሰርታ ጎግል ላይ ማለት ነው ሮሚ። ከዋሻው ደግሞ ላሳይሽ። ቆይ ወይ ጉድ! ይቺ የአይን ምልክት ያውልሽ ጎግል ላይ ሰርች አድርገሽ ስታዩ የሰይጣናዊ አሰራር ነው። የሃይማኖት አባቶች ስፔሻሊ የኛ የተዋህዶ ልጆች ይሄ አይፈቀድም። በማንም ሃይማኖት አይፈቀድም እንጂ ምን በእኛ በሙስሊምስ ማፈቀድ አይፈቀድም። አይፈቀድም። አባን በልታው ፈር የሞል 666ቶች ከዚህ በኋላ ራይል የምትባል ሲን ይዛ ስትመጣ ገብታችሁ የምዘባርቁ አበሾች ጥንቋይ ቤት እንደገባ አውቀ ንስሐ ግባ። ከዚህ በፊት የገባችሁ ራሱ ንስሐ ግቡ። ሳላውቅ በስተት ሲኒ ብላ ስትቀልድ ገብቼ ጠንቋይ ቤት ተሳስቼ ገብቻለሁ ብላችሁ እንትን ለአባቶች መናገር አለባችሁ። እኔ እግዚአብሔር ሲለኝ አልገባውም። እንደ ዲቦራም አላት። ማን ያለው ምኗ ላይ ነው ያላት? የዚህ አይነት ነገር ዲቦራም አላት ይላሉ። ዲቦራም አላት፣ ዲቦራም አላት፣ መሲ ዲቦራም አላት ይላሉ። አላየውም። አሳዩን፣ አምጡና አሳዩን። ዲቦ ደግሞ ብታረገው ግድግዳ ላይ ገባቸው ነገራታል። ግድግዳ ላይ እያሉ እየጻፉ ነው እኚህ ቤት ግድግዳ ላይ አቤት እስኪ ያ ያልኩ ወጣ ያ ያሉ ወይ ዘንድሮ ግድግዳ ላይ አላት። ቴንኪው ወይ ዘንድሮ አሁን ዛሬ ላይፍ ከገባች ቡጣው አለች። አንቺ ቡጣ ካለች እውነታቸውን ነው ማለት ነው። ተነግሯት አላወቁም ብላለች። በቃ እኮ ካላወቀችው አላወቀች። ዛሬ ላይፍ ከገባች አያስቀምጧት ጀምር። ምን ብለው ነው የለጠፉት? ምን መስሏቸው? ጎግል ላይ ሰርች አድርገው ላኩልኝ። ሮሚ ደግሞ ማምናቸው ሰዎች ናቸው፣ በደንብ ያስረዱኝ። ከዛ ደግሞ የሃይማኖት አባት ጠየቅኩኝ። በቃ
ነው እዚህ አፋችሁን ሌሊት ሙሉ ቁጭ ብላችሁ ጊፍት ስትሰጡ የምታድሩ። ከዛ ጸበልን ታጨናንቃላችሁ። ጊፍተሮቹ ላይ ጠንቋይ አስጠንቁለውባቸዋል ይባላል። ወይ ጉድ! እኔ እኮ ኮመንታተሮች እኮ ፍርስ እኮ ነው የሚያደርጉኝ። ችግር የለም አሉኝ። እኔ ጭራሽ የራሴ ስተት ስለሆነ እኔ እከፍላለሁ ይሻለው እኮ እንደዚህ ያለች እኔ ሲሆን ይቋጥራሉ። አይገርማችሁ ጋይዝ? ሳሪ ዳጣሽ በጠንቀቂ ዳጣሽ ታዋቂ ሆኗል። በጣም ነው እንዴ ዳጣ ታዋቂ ሆነ። ዳጣሽማ ጸሎትላ ተደርጎበታል እኮ በሌላ ሀገር ቋንቋ ማሪ። ስለዚህ ሰማሻት? ዳጣሽን በጠንቀቂ ዝርያ ጋር በቃ እንደዚህ እኮ ነው ጋይስ። ዝርያ ጋር ስትሆኑ እሺ ዝርያ ናት እንትና ሱሱ ዝርያ ናት። አዎ የአዲስ አበባ ልጅ ናት እኮ። አፈር ጭራሽ ዝርያ ላይ ነው እንደዚህ አይነት ጥቃት የደረሰበት። ይባቸው ሮሚዬ ዝማት እናንተ ከብት ሰማናት እና ከተኮላሹት አንዱ ነው መሰለኝ። አላቅም ምን ያለው አለ። አራቱንም አግብታ ነው መሲ ወይስ ደግሞ እንደዚህ በውሽማ ነው? አይደለም ይኸውልሽ፣ አንደኛው በጣም ሀብታም ነው፣ አንደኛውን በፍቅር ትወዳለች። ከዚህ እቃው ካጠረ አንዱ ነው ማለት ነው። አቤት አቤት! የላይኛው ጌታ አንተን የሚፈራ ማን ነው ዘንድሮ? ወይ ጉድ! ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ሰላም የምትባይ ውሻ የውሻ ልጅ፣ እኔ ቤት የጠንቋዩን ክብ ነገር አምጥተሽ የምታደርጊው ምን አባሽ ነው? አንቺ ጥንብ ቁንቁ እንትን ጠንቋይስ ጎታች ምን አባሽ ነው እዚህ ቤት የምትጽፊው? ይሄ ክቡን ነገር እኔ ቤት ትጽፈዋለች እንደ ይህንን እንትን ወይ ዘንድሮ። ዳክዬ ቴንኪው የኔ አባት። ታብታብ ኮምፕሊንግ አድርጉ። ሙሉ ደግሞ እኮ የገበያ ሮሚ ደግሞ እኮ የገበያ ሙሉ ያደርጋሉ አሉ ሲናገሩ። እዛ ምን ይላሉ?